ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ከሳምንት እስከ ሳምንት ለእናንተ ኢንትሮ በማዘጋጀት ሳይሆን ኢንትሮ በማዘጋጀት ደክመናል እና እንዴት ናችሁ? በቃ ቀለል እናድርገው። እንዴት ናችሁ? እንዴ ናችሁ? እግዚአብሔር ይመስገን። በቃ ፎርማል ነገር ይቀር። የሚያዝናኑ ቪዲዮዎች ላይ ሪአክት ሌትስ ጎ ወደ ቪዲዮ እንዴ መጀመሪያ ያለ ሰውዬው እንደዚህ በጣም አንጎሶ ነበር ነው። እሷም ልትወድቅ ነው የመሰለኝ ርቀቱ ነው መሀል ላይ ነበር ከዛ ግን ጋፑ ጠበበ እና በመጥበቡም ደስተኛ ነኝ። እኛ ጋፑ አስፈልጎን ነበር። ምን አይነት ዳንስ ነው? እዛ መሀል እኮ ኦሮምኛ ይጨፈራል። አፋረኛ ሳትቀሪ መዝለል ትችያለሽ። ኦኬ እስኪ ጋር ኮሽታ ሰንቶ ነው ምንድን ነው ያለጣው? ጉድ አስቦበት ነው እየቀረጸ ያሉት። ምን ሰው ያዩ ነው? ሰው ወጣን ወጣየሩ ይመስለኛል። ተሳቀው ነገር ምንድን ነው? አረ ልጅ እናት ያልሽ እና ይሄኔ ተማሪ ነች እንዴ? አልከም ይሄ ነገር እንዴ በላይ በታች በዚህ በርድ ቢስ ሄዷል። ቶፕ ቢሆን የቀራቸው ይሄ እኔ አዝኛለሁ። ይሄ ትውልዱ ተበላሽቶ ቀንጭሯል። ይሄ ቀንጭሯል የምር እንዴ ምንድን ነው እንደዚህ አይነት? ይሄኔ ምናልባት እኮ እንዲፖስት ትችላለች ቢቀስባት ማለት አታውቅም ነው እንደምንለቀቅባት አታውቅም ነው። አይ ዶንት ኖ ብቻ ይሁን። አንቺ ልጅ ወደሽኛል? አዎ አንቺ ማን ያለው? እባክህ አይኖችሽ ውሸታም በላቸው እና ለምንድን ነው እንደዚህ የምትይኝ? የጥናዣ ግን አይኖች ይናገራሉ። አይኖች ስለምን መሰለኝ። ኦኬ ኢንክስ ይሁን እስኪ Hello. ድምጽ ይሰማል። ተሳቃ እኮ ነው። ይሄን ፊልተር ሞክረሻል? እኔ አልሞከርኩትም። ይሄ ቺቲንግ ነው። ስለት ይዘው ልብሷን በአደባባይ ለማውለቅ ለመቀዳደድ ተነስተው ነው እንግዲህ ይሄ ቪዲዮ የተለቀቀው ማለት ነው። ይህንንም ደግሞ ህግ ያወጡት የሀገር ሽማግሌዎች ናቸው። ጅል፣ ደደብ፣ መሀይም፣ እውቀትና ማስተዋል የጎደለውም ያረጃል፣ ጺምም ያጎፍራል። ስለዚህ ለሀገር ሽማግሌዎቻችሁ መስፈርት ቢኖራችሁ ባይነኝ። ሴቷ ደህንነት እኮ ነው ብላችሁ ስትከራከሩ እና ኤክስኪውዝ ለማድረግ የምትጋጋጡ ሰዎች ሾርት ተርም ሚሞሪ ስላላችሁ ነው እንጂ መነኮሳትም ተደፍረው ነበረ። ምናቸውን ያማለላቸው? ታፋቸው፣ የተገላለጠው አለባበሳቸው፣ ጥታቸው። 6 ወር ህፃን ልጅ ተደፍራለች። የ2 ዓመት የ3 ዓመት ህፃን
በተደጋጋሚ ከመደፈራቸው የተነሳ ህይወታቸው አልፏል። ስለዚህ እነሱንስ እንዴት ነው የምንጠብቀው? እነዚህንስ ሱሪ በማስወለቅ ጠብቀናቸዋል። እነዛን በምንድን ነው የምንጠብቃቸው? ሌላኛው ለሴት ልጆቻችሁ ህግና ደንብ ማርቀቅ እንደሆነ ልማዳችሁ ነው። እንዴት ለእናንተ ባሪያ ሆና መኖር እንዳለባት፣ እንዴት ለእናንተ አቀርቅራ መኖር እንዳለባት፣ እንዴት መጉረስ እንዳለባት፣ እንዴት መራመድ እንዳለባት፣ እንዴት መናገር እንዳለባት እድሜ ልካችሁን ስትናገሩ በሃይማኖት በሽማግሌ ደካማ ጎናችንን ሁሉ እየፈለጋችሁ ስታጠቁን ነበረ። አሁን ፎከስ ማድረግ ያለባችሁ ሴት ልጅ ይሄን ትልበስ ያን ትልበስ አይደለም። አጥቂው ላይ ፎከስ አድርጉ። አጥቂው ላይ ስሩ። ወንዶቻችሁ እንዴት መድፈር እንደሌለባቸው፣ እንዴት ሴት ልጅ ማክበር እንዳለባቸው፣ እንዴት ሴት ልጅ መልከፍ እንደሌለባቸው፣ እንዴት ለሴት ልጅ ፍቅርና ክብር ሊኖራቸው እንደሚችል፣ እንዴት ሴት ልጅ ማጥቃት እንደሌለባቸው ወንዶቻችሁ ላይ በደንብ ስሩ። ፎከስ አድርጋችሁ መስራት ያለባችሁ እዛ ላይ ነው እንጂ ሴት ልጅ ስለለበሰችና ስላለበሰች አይደለም። ሲቀጥል ለሴት ልጅ አለባበስ እንደተሰበሰባችሁ እንደተወያያችሁና ህግ እንዳረቀቃችሁ ተጋጋሪ የነበረው ወንዱ ገነት ላይ የሽማግሌ አባቶች ተሰብስበው ሴት ልጅ ሱሪ መልበስ የለባትም ምናምን ብለው ነበር። በዛ ምክንያት አንድ ሴት ህግ አውጥተዋል ማለት የወንዱ ገነት ሽማግሌዎች ማለት ነው። እና ያንን አስመልክቶ አንድ ሴት ደግሞ ሱሪ ለብሳ አደባባይ ወጣ ነበር ማለት ኖርማል ቀን ስለሆነ ብላ፣ ግን ደግሞ ወንዶች ምናምን ሱሪ ያልያበልቁ ስለት ይዘው ምናምን ሲታገሉ ነበረ። እና ያንን አስመልክቶ አብዛኛው ሴቶች ምናምን ነገር ተናደዋል። ብዙ ሰው ተናደዋል። እኔ የሌላው ሀሳብ ምን ወደድኩት መሰለሽ? ሱሪ ምናልባት ከባህል ከምናምን አንፃር ብዙ ሰው በተለይ ትላልቅ ሰዎች ላይወዱ ይችላሉ። ግን ለሴቷ ደህንነት ነው የሚባለው ነገር አልስማማበትም። ለሴቷ ደህንነት ሲባል ነው ሱሪ በሴቷ ምክንያቱም ጥሩ ፖይንት አንስታለች። ለምሳሌ ህፃን ልጅ ምንም እንግዲህ ለብሳም ያማልን አሮጊት መነኮሳት የሚደፈሩ ከሆነ እነዚህ እንግዲህ ምናቸው አማን ችግሩ ስለዚህ ያለው ከወንዶቹ ነው እንጂ ከሱሪ ምናምን ነገር አይመስለኝም። ኤኒዌይስ ብቻ ግን ይገርማል። እንትን አዋጁን ገርሞኛል። ይሄ ማለት ብለናል እንግዲህ የ2018 የኢሬቻ በዓል በትናንትናው ዕለት ተከብሯል። እንደገና ደግሞ በዚህ አከባበር ላይ ለየት ያሉ ጭፈራዎች ማለት በፊት ኦሮሞኛ ከምናውቃቸው ጭፈራዎች ለየት ያሉ ጭፈራዎች አይተናል። እኔ ከዚህ በፊት አይቼው አላውቅም። እስኪ በጣም አነጋጋሪ የነበረውን ጭፈራውን ነው ከመስቀል መልስ አንገቷ ግን ይለያል። እንደዚህ አንደኛ ፍጥነቱ አንገቷ አይቻልም። እኔ ጉራጌኛ ነው ይመስለኝ። ጉራጌኛ አይደለም እንዴ? አይደለም ኦሮሞ ነው። ኧረ እንደዚህ እያሉ ነው እኮ በቃ አዲስ ነው። ከአንድ ኮሜንት ላይ ከመስቀል ያንገታቸው እኔ ደግሞ ያየሁት መስቀል በእንትን ተከሽኖ በሬቻ ተከሽኖ አይ አንገታቸው ነው ይሄ። እንደዚህ ግን ጉራጌኛ ነው። ጉራጌኛ እኔ ደግሞ የመሰለኝ በቃ ጀስት ጉራጌኛ እየጨፈኑ እያረጉ ነው። ብቻ ግን ነው እንደዛ እንዳቲ በአሁኑ ኢሬቻ ብዙ አይነት እንደዚህ አይነት አጨፋፈር በኦሮሞኛ ዘፈን እንደዚህ የጉራጌኛ መስል ብዙ አይቻልም። ምናልባት እንጃ አላውቅም። አዲስ ሶዶ ኦሮሞ ኦር ሶዶ ጉራጌ ምናምን የሚባል ነገር ነው ያስባል። አዎ ምክንያቱም አንድ ቪዲዮ አለ። ይሄ ብቻ አይደለም ያየሁት እውነት ከዚህ በፊት አይቼው አላውቅም። ግን ይሄኛው አንድ ቪዲዮ ነው ያየሁት። ሌላም ደግሞ ኦሮሞኛ የጨፈሩ ግን እንደዚህ አይነት አጨፋፈር አይቻልም። እኔ ግን ከዚህ ያስደነቀኝ አንገቷ ፍጥነቷ። አሁን እኔ 11 ዓመቴ ነው እና እዚህ ጋር ማለት የምፈልገው 5ኛ ክፍል ስገባ ኤክስፒሪየንስ ያደረኩት ነገር በጓደኞቼ ምክንያት ውጤቴም ዝቅ ብሏል። ብዙ ሰው ያመለጠን ክትባታል ይላሉ። የምሬን እኮ ነው እንዴ። ቆይ በዚህ ሰዓት ምን አይነት ኤክስፒሪየንስ ማርያምን። እኔ አሁን በዚህ 5ኛ ክፍል ጓደኞቼ ይጠሉኛል። እንስማት አለኛ ዲስሪስፔክት ያደርገኛል። ስለዚህ ቶክሲክ ፍሬንድ ከሆኑ ቶሎ ብላችሁ ተጣላችሁና አሪፍ ጓደኛ እናትና አባት የሚያከብር የሚያጠና በታይም ማኔጅመንት በፕሮግራሙ የሚመራ ከእነሱ ጋር ጓደኛ ብትሆኑ ደስ ይለኛል። ማመስገን የምፈልገው እናትና አባቶቼ ነው። ለምን እዚህ ትምህርት ቤት ውስጥ ስላስገቡኝ፣ ለ6ኛ ክፍል እንዴት ፕሪፔርድ መሆን እንዳለብኝ እዚህ ሁሉንም ነገር ስላስተማሩኝ እናትና አባቶችን በጣም አመሰግናለሁ።
እሷ ራሷ እናት ነች። የምን እናትና አባት አይደለም። አሁን ቶክሲክ ሪሌሽን ቶክሲክ ፍሬንድሺፕ ምናምን እኔ አሁን እያወቅኳቸው ያሉት ነገሮች ናቸው። ከነዚህ መራቅ ምናምን የት ነው ቆይ የሚውሉት ነው። ጭራሽ ደግሞ ኒው ላይፍ ነው የሚለው ትምህርት ቤቱ ማለት የሆነ ቻናል ኦር የሆነ እንትን ነገር ነው ስልጠና ምናምን ነገር ስልጠና የሆነ ለተማሪዎች ምናምን ነገር እንደዚህ ግን ልጆቹን እየገረሙኝ ማለት አምስተኛ ክፍል ቶክሲክ ሪሌሽን ስትል ሰማሁ። ቶክሲክ እኔ አሁን ገደል ሲደርስብኝ አንዳንዴ ቦይፍሬንድ ሲያስለቅሰኝ ምናምን ነው ቶክሲክ ማለት ቶክሲክ ሪሌሽን ብለሽ አውርተሽ ታውቂያለሽ? አንቺ እራስሽ በፍሬንድሺፕ የሆነ በኖርማል በትምህርት ቤት ላይ የሙዚቃ አስተማሪ I love you and it's got it. Go on. A B C D E F G H I J K L my village. I love you and it's got it. My village, my village. My village, my village, my village. ወደነዋል እንደዚህ በሙዚቃ ቢማሩ ድምጽ የዚህ ደስ ይላል። ከረፍት ቀን ከስራ በኋላ የሚለው እኮ ያስፈልገው ትንሽ ካቲካላ አልሰማሽ? ፍቅረኛ ቤት የታቀም ስር ጫማ አገኘው የማነው ስለው አምቦስ አምፖል የሚቀይረው ጠረጴዛ ሄዶ ነው ደግሞ ሂል ጫማ ምን ያህል ከፍታ እንዴ! አምፖል የትራስጌ አምፖል ነው። ወንዶች ሚሉት በቃ ሰበብ አያጡ የምር እንደዚህ አይነት ሰውራ ጌታዬ ድረስልኝ የለሆነ ነው ድረስልኝ everybody are አትበሉ ተንቀሳቀሱ። ሁሉም መልስ ናቸው። እውነት ነው። የማን ነው ነጭ ስለለበሰች ነው እንጂ ሁሉም ላይ የሁሉም አንድ ላይ ነው። ብርሃኑ የሚያወጣው ፈተና ሁሉም እንዴት ተሳሰለ። Abito hoki toka, потіло топка. Красива зуїзва, я тобі про лайк, всі твої відоси. Я отримав шок і не відходжу досі. Бляка-мука, яка ти класна, ти негань прекрасна. አንቺንም ቀጭን ነሽ እላለሁ። ይቅርታ አድርጊልኝ። እኔስ ብትበድይሽ ግን የነሪላ ምንድን ነው? አዋ እየተንቀሳቀሰች ማለት እንዴ ከየት ይመጣል? ሜቢ ሜዲካል ኮንዲሽን ገራሚ ነው። እኔስ ተመስገን ማመስገን አለባችሁ። እኔ አሁን ቀጭን ራሴን አንቺን በተለይ እውነት በጣም ቀጭን አድርጌ ነበር ምስልሽ። ተመስገናቸው። አሁን በጣም 500 ሺህ ብር ተበልተህ 10 ሺህ ብር ስበላ ትዘላለህ። ትልቁ ጅልነት በጣም የሚገርም ሲስተም ጌም ላይ ቀደስ ይልሃል። ህይወቱ የተቀየረ ሰው ታውቃለህ? በዚህ ማለት በዚህ ጌም በዚህ ጨዋታ ወደ ታች። እሺ፣ በአንድ ጊዜ ሙሉ ብዙ የተበላኸውስ መቼ ነው? በአንድ ቀን አመን ካላመንክ እግዚአብሔርን እስከ 130 ሺህ ብር አጥቻለሁ። ትራንዛክሽን አውጥቼ አሳያለሁ። ኧረ ችግር የለውም አምናለሁ። የዕቁብ ብር ነው የተቀበልኩት። በአንድ ቀን ነው። አቫተር የሚባል ጌም አለ። ገባው በትንሽ ብር ነው የጀመርኩት። እንትን እያለኝ እልህ ውስጥ ገባው። ከንግድ ባንክ ወደ ቴሌ ብር ነው ቀጥታ የምታደርገው። እዛው ሲስተም ላይ ነው ታደርጋለህ። ታጣለህ። ጠዋት ስትነሳ ይገባል። በቃ ይህን ብር ለማምጣት 1 አመት ከዛ በላይም ለፍቼ ሊሆን ይችላል። ይህን ብር ለማጣት ግን 3 ሰዓት አልፈጀብኝም። የሚገርም ነገር ደግሞ እንትናቸው 75 ሺህ ነው የምታወጣው እሺ፣ በቀን እና ሊሚት አለው። ኦኬ
500,000 ብር በላ 75,000 ታወጣታለህ። የቀረችው ውስዋስ እዛው ሳትወጣው ላሳድጋት ተጨርሷል። እናንተ እንዴት ነው 100 ምናምን ሺህ በአንድ ቀን የተበላው? 75,000 ሊሚት ካለው ስታወጣ ነው 75 ስታስገባ ለምን ትሪሊየናት ሲስተም ነው ብራዘር። ማስገባት ይቻላል። ማስወጣት ገንዘብ ግን የምታወጣው 75,000 ብቻ ነው። 500,000 ብትበላ የምታወጣው በቀን 75,000 ብቻ ነው። 75,000 ነው። የቀረውን ትበላለህ። ገባ አይደለ? እዛ ውስጥ ብር ሲቆም አንተ ሱሰኛ ነህ። ዋናው አይሰጥም አለህ ነው የሚባለው እንጂ አይሰጥም። ግን አድሮ ማውጣት ትችላለህ። 75,000 ነው ግን መልሰህ በነጋታው 75,000 ነው የከፋፈልክ ነው። አንተ ግን ሱሰኛ ነህ። የቁማር ሱሰኛ አይደለ? ብሩ እዛ ጋር ቁጭ ብሎ ያስችላል አያስችልም? ትጫወታለህ። ከተበላህ በኋላ አቆምክ ወይንስ ቀጠልክ? እኔ ቁማሩ ነው ያቆመኝ። ቁማሩ አቆመኝ ስለ መጀመሪያ የራስህን ብር ትበላለህ። እሺ። ከዛ ቤተሰብን ልታስቸግር ትችላለህ። እሺ። ከዛ ከጓደኞች እኔ ስሰራ የሚያውቁኝ ሰዎች አሉ። ሹፍርና ላይ ስሰራ ጎበዝ እንደሆንኩ እቁብ እንደምጥል ተቀማጭ እንደማስቀምጥ የሚያውቁ ሰዎች ገባ አይደለ? ብድር ስላቸው በዛ ነው የሚገምቱ፣ ይሰጡኛል። ከነሱ ተበድሬ የተበላው አሁን ከማን እጠይቃለሁ? ጨርሻለሁ አይደለ? ቁማሩ አቁሞኛል። አሁንም ግን ማለት ከባድ ሱስ ነው። ብዙ ወጣቶች አሁን መተው ይፈልጋሉ፣ ግን መውጫ መንገዱን አጥተውታል። በጣም ከባድ ከመለ በላይ ቤቲንግ እነዚህ ብቻ ኦንላይን ጌሞች ምናምን እነዚህ ቁማሮች፣ በተለይ ደግሞ አሁን ላይ ቲክቶከሮች ምናምን ነገር እያስተዋወቋቸው ነው። ኦንላይን ላይ ቲክታክ ላይ ኦንላይን እየተጫወቷቸው ነው። ግን አት ዘ ሴም ታይም በቃ ትውልዱ ምናምን ነገር የሚጎዳ ነገር ነው። ከባድ ሱስ ነው። ስለዚህ ኦልዌይስ ደግሞ የሚያሸንፈው ቤቱ ነው ይባላል በካዚኖ ህግ። በቁማር ህግ ቤቱ ነው የሚያሸንፈው። አለቀ። ታስገቢያለሽ እንዳለ የተወሰነ ብትሰጪው ቀጣይ ሱሰኛ እስከሆንሽ ድረስ መልሰሽ እዛ ላይ የምታወጪው እዛ ላይ ነው። ስለዚህ ኢኒዌይስ እንደዚህ አይነት ማስታወቂያዎች በተለይ ደግሞ ቲክታክ ላይ ምናምን ነገር ኢንፍሉዌንስ ያላቸው ሰዎች እንደዚህ አይነት ማስታወቂያ ባይሰሩ። ያገልግል በአዲስ መልክ ስራን ጀምራለች የሚባል ወሬ አለ። ሰላም በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን፣ ቲጂ አገልግል በአዲስ መንፈስ በአዲስ ሀሳብ ወደ ስራ ተመልሳለች። ቲጂ ከገባችበት ችግር በእናንተ ደጋግ ልቦች ወጥታ ዛሬ ወደ ቀድሞዋ ስራ ለመመለስ አዲስ ቻሌንጅ ይዛ መጣለች። ይህም ቻሌንጅ ምን መሰላችሁ? ለተቸገሩ ሰዎች፣ በጎዳና ላይ ላሉ፣ በተለያየ ቦታ ችግር ላይ ላሉ ወገኖቻችን ነዳያንን ምግብ እንታበላላችሁ አዲስ ቻሌንጅ ይዛ መጣለች። ይኸው 30 የተቸገሩ ሰዎችን እንድታበላላችሁ የኢትዮጵያ 12,000 ብር፣ 20 ሰዎችን እንድታበላላችሁ የኢትዮጵያ 8,000 ብር፣ እንዲሁም 10 ሰዎችን እንድታበላላችሁ የኢትዮጵያ 4,000 ብር በመክፈል ይህንን ኦርደር ተቀብላ ወደ ስራዋ እንድትገባ ቻሌንጁን እንድትቀላቀሉ በትህትና እንጠይቃለን። በመላው ዓለም ላይ ያላችሁ ደጋግ ልብ ያላችሁ ቲጂ ከዚህ በኋላ ያለባትን ዕዳ ብር ስጡኝ ሳይሆን በምትሰራውና ከእናንተ በምታዟት ኦርደር ዕዳዋን እንድትከፍል እንድታግዟት በትህትና እንጠይቃለን። ላደረጋችሁልን ነገር ሁሉ ከልብ እናመሰግናለን። መልካም በዓል፣ መልካም አዲስ ዓመት። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። እንወዳችኋለን። እናመሰግናለን። ደስ የሚል ነገር ነው። ወደ ስራ ምትመለስ ፊቷ ራሱ ተመልሷል። ወዙ የምር እንኳን ፀጉሯን ተቆረጠች። አረ ማርያም ቀለል ነገር ብላለች። እና ስንት ለሰው ልታቢያስብሽ? እኔ እንደ አቅሜ ስንት ሰው ነው ያለ? 6 ሰው አንድ ላይ ይሻላል። 3ቱ እሷ ነች። የቸገረው ሰው እሷን አበላለሁ። እኔ እንኳን እዚሁ እያበላሁ ስለሆነ የቸገረው አይፈልግም። እኔስ ተመልካቾቻችን የዛሬው ቪዲዮዎቻችን የሚመስሉ ነበረ። እንደተዝናናችሁ ተስፋ እናደርጋለን። ከኔና ከቤቲ ጋር የነበረን ቆይታ ይመስላል። ሳምንት በሌላ ቪዲዮ እንገናኛለን። እስከዛ ባይ